ከምታስቡት በላይ በጣም ቀላል ነው። አሁን ላይ የሻርጃ ቪዛ እየወጣ ስለሆነ ዌብሳይታችሁን ተጠቅማችሁ ቪዛችሁን እንዴት አፕላይ እንደምታደርጉ አሳያችኋለሁ። በመጀመሪያ ወደ ብራውዘራችሁ ትገባላችሁ። ሰርች ባሩ ላይ www.workdan.com ብለው ሰርች ያደርጋሉ። ቀጥሎም መጀመሪያ ላይ የሚመጣላችሁን ዌብሳይት ክሊክ በማድረግ ወደ ገጻችን ይገባሉ። ከዚያም 3 ሰረዙን በመንካት ሰርቪስ የሚለውን ኦፕሽን በመምረጥ ከሚመጣላችሁ ዝርዝሮች ውስጥ ቡክ ቪዛ ኮንሰልቴሽን የሚለውን በመምረጥ ወደ ውስጥ ይወስዳችኋል። ልክ እንደዚህ ከመጣችሁ በኋላ ሙሉ ስማችሁን ፓስፖርታችሁ ላይ እንዳለው አድርጋችሁ ትሞላላችሁ። ቀጥሎም ኢሜል አድሬሳችሁን እና ስልክ ቁጥራችሁን ከሞላችሁ በኋላ ናሽናሊቲ ኦር ፓስፖርት ካንትሪ ላይ ዜግነታችሁን ወይንም ፓስፖርቶቹ ላይ ያለውን ሀገር ትሞላላችሁ። ከዚያም ዴስቲኔሽን ካስገባችሁ በኋላ የሚፈልጉት ምን አይነት ቪዛ እንደሆነ ቪዛ ታይፕ የምትለው ላይ ይመርጣሉ። ልክ እርሱን ከጨረሱ በኋላ ኢንቴንድድ ትራቭል ዴት የሚለው ላይ ለመሄድ ያሰቡበትን ቀን ይሞላሉ። ቀጥሎም ፐርፎርምድ ኮንሰልቴሽን ዴት ኮንሰልት መደረግ የምትፈልጉበትን ቀን፣ ከስር ደግሞ ሰዓት ይሞላሉ። ከስር አዲሽናል ኢንፎርሜሽን የምትለው ሳጥን ውስጥ ስለ ቪዛችሁ ሂስትሪያችሁን እንዲሁም ሌላ መረጃዎች መጻፍ ከፈለጉ ዘውስጥ ሳጥን ውስጥ መጻፍ ይችላሉ። እርሱን እንደጨረሱ ቡክ ኮንሰልቴሽን የምትለውን ቀጥታ በመጫን ወደ ዋትስአፕ አካውንታችን ይወስዱታል። እርሱም ላይ ሴንድ በማለት መረጃዎት እኛ ጋር ስለሚደርስ በአፋጣኝ ምላሽ እንሰጦታለን። በዚህም መሰረት ዌብሳይታችንን ተጠቅማችሁ ቪዛችሁን አፕላይ ማድረግ ትችላላችሁ። ለበለጠ መረጃ ከስር ያለውን ዌብሳይታችንን መጎብኘት ይችላሉ። ወርክዳን ቱር ኤንድ ትራቭል